የራበው ማነው የራበው ማነው ይሄን የመሰለ ቆንጆ ምስር ወጥ አብረን ምንሰራ ይሆናል። ምስር ወጥ ከማኪ ጋር በመጀመሪያ ከሱቅ ሩብ ምስር ከገዛን በኋላ እንደዚህ ባለ መልኩ እንለቅምና እንጨርሳለን። ከለቀምን በኋላ ድስታችን ውስጥ እንጨምራለን። ከዛ ትንሽ ውሃ እያደረግን በደንብ የምናጥበው ይሆናል። ስለዚህ ድስታችን ውስጥ እንዲህ ከገለበጥን በኋላ ውሃ አድርገን በደንብ አጥበን ያው እዚህ ጋር መጣን። ስለዚህ ዛሬ እናገነፍለዋለን ምስራችንን። ጨጓራቸውን ብዙ ጊዜ የሚያማችሁ ሰዎች እነዚህ አረፋ ምናምን በደንብ መጥለል ስላለበት እንዲህ ቆንጆ ሆኖ ከበሰለልን በኋላ እናወጣዋለን። የሚያስፈልጉን እንደተለመደው ሽንኩርትና ቲማቲም ነው። በዛ ያለ ሽንኩርትና ቲማቲም ነው የተጠቀምኩት፣ ምክንያቱም ያው ምስር ስለሆነ ከዶሮ አይተናነስም። ስለዚህ እንዲህ ባለ መልኩ በመፍጫን የተጠቀምኩት። በእጃችሁ መክተፍም ትችላላችሁ። ድስታችንን አግለናል። ስለዚህ ሽንኩርታችንን የፈጨነውንና ቲማቲማችንን የምንጨምር ይሆናል። ስለዚህ ይሄ ስለተፈጨ እንደዚህ ውሃ ስለሚይዝብን በደንብ እስከሚበጥልን ድረስ እንዲበስል እናደርገዋለን ሽንኩርትና ቲማቲማችንን። ከዛን እንዲያደረግን ቀስ እያደረግን እናማስላለን። በቀጣይ ውሃ ስለመጠጠልን ቲማቲም ማለት ዘይት ምንጨምር ይሆናል። ዘይት በዛ ያለ ነው የምንጠቀመው። እንደሚታወቀው ምስር ሲሆን ብዙ ጊዜ በዛ ያለ ዘይት እንጠቀማለን፣ ያው እንደተለምዶ ማለት ነው። በዛ ላይ ደግሞ ምስር በደንብ ዘይት ይፈልጋል ስለሚባል ዘይት በጨመርንበት ጊዜ ከዛ በኮረሪማ እናደርጋለን። ኮረሪማ ጥሩ የሆነ ጣዕም ቀይ ወጥ ላይ ስለሚሰጥልን ቀይ ምስር ስለምንሰራ ኮረሪማችንን የምንጨምር ይሆናል። ትንሽ አነስ ያለ አድርገን ብዙም ሳይሆን አድርገን እንጨምራለን። ጥሩ የሆነ ጣዕም ስለሚሰጥልን ኮረሪማችንን እንዲህ ባለ መልኩ ከጨመርን በኋላ ቁሌታችንን የምናቁላላ ይሆናል። እንዲህ አድርገን ቀስ እያደረግን ሂት እየሰጠነው እያማሰልነው በደንብ እስኪ ቁላላልን ድረስ እዚህ ጋር እንጠብቃለን ማለት ነው፣ እስኪ በስልልን ድረስ። ስለዚህ አሁን ቆንጆ ሆኖ ተቁላልቶልናል። ስለዚህ በርበሬያችንን በመጠኑ ምንጨምር ይሆናል። እኔ ምስር ላይ በርበሬ ሲበዛ ደስ ይለኛል። ስለዚህ በዛ አድርጌ የተጠቀምኩት። እናንተ ቤታችሁ በምትመጥኑት አይነት በርበሬ ብትጠቀሙ ጥሩ ነው። ስለዚህ እንዲህ ባለ መልኩ በርበሬያችንን በደንብ አድርገን እያማሰልን ልኬቱን እናያለን። ስለዚህ ልኬቱን እያየን ካነሰብን እየጨመርን ቼክ እያደረግን ነው በርበሬ መጨመር ያለብን። ስለዚህ እዚህ ጋር ጥሩ የሆነ ከለር አለው። ትንሽ ግን ልጨምርበት ብያሰብኩና ጨመርኩ። እንዲህ ባለ መልኩ ጥሩ ሆኖልኛል። ቁሌቴ እየከደንኩ እየከፈትኩኝ እንዲህ በደንብ አድርጌ አሸዋለሁ፣ ወይንም በርበሬው እስኪ ጠቀልልልኝ ድረስ ነው የሚባለው። በደንብ እሽት አድርገን በርበሬው መብሰል አለበት። የማቃጠል ስሜት ሊሰማን አይገባም በርበሬው ላይ። ስለዚህ እሽት እናደርገዋለን በርበሬያችንን፣ ቁሌታችንን። እንዲህ ባለ መልኩ ጥሩ ሆነልናል። አያችሁት? ስለዚህ በደንብ ተቁላልቶልኛል በርበሬ። እንዲህ እየከደንኩ እየከፈትኩ ነው እያሳየኋችሁ ያለው። ታያችሁት? እዚህ ጋር ጥሩ የሆነ ቴክስቸር ይዟል ማለት ነው በርበሬያችን ወይንም ቁሌታችን። እየከደንን እየከፈትን ነው እንትኑን እንድታዩት። በመቀጠል ያገነፈልነውን ምስራችንን እንጨምራለን በርበሬያችን ውስጥ ማለት ነው። ስለዚህ ከበርበሬያችን ጋር ምስራችንን በደንብ አድርገን የምናሽ ይሆናል፣ ወይንም በደንብ አድርገን የምናበስል ይሆናል። በደንብ በስሎልን ሙክክ ብሎ እንትን ካለን ለጨጓራ ስለማያመን፣ ስለዚህ እሱ እስኪበስልን ከአጠገባችን ነጭ ሽንኩርት አዘጋጅተናል። ነጭ ሽንኩርታችንን እንደተለመደው ከጫው ጋር አድርገን ድቅቅ ባለ መልኩ የምንከትፍ ይሆናል ማለት ነው። ስለዚህ ያው ጫው አደረግን በደንብ አድርገን እስኪደቅልን ድረስ እየቀጠቀጥን ወይንም በደንብ ድቅቅ ብሎ እንትን እስኪደልን ድረስ እንዲህ ባለ መልኩ ነጭ ሽንኩርታችንን የምናዘጋጅ ይሆናል። ስለዚህ አያችሁት? አሪፍ ሆኖ ነጭ ሽንኩርታችን እየደቀቀልን ነው። ነጭ ሽንኩርት ደግሞ መስት ነው። ምስር ቀይ ወጥ ምናምን በሚሰራ ጊዜ መስት ነው ነጭ ሽንኩርት። ወጣችን እዚህ ጋር አያችሁት? እየተንተከተከ ነው። ቆንጆ ሆኖ እየበሰለ ነው ወጣችን። ስለዚህ እንዲህ ባለ መልኩ አድርገን በቀላሉ ምስር ወጥ ልንሰራ እንችላለን ማለት ነው። አያችሁት? እዚህ ጋር እንዴት እንደሚያምር ቆንጆ የሆነ ምስር እየተንተከተከ ነው። ስለዚህ ነጭ ሽንኩርታችንን እዚህ ጋር እንጨምራለን፣ ምክንያቱም አንድ ላይ
ቴክስቱን እንዲይዝልን የነጭ ሽንኩርቱን ቴስት እንዲይዝልን መጨረሻ ላይ ከተጨመረ ነጭ ሽንኩርት የነጭ ሽንኩርት ቴስት ነጭ ሽንኩርት ይልብናል ወጣችን። ስለዚህ ነጭ ሽንኩርታችንን እዚህ ጋር እንጨምርና አብሮ እንዲዋሃድ በደንብ እናንተከትከዋለን ከወጣችን ጋር ከምስር ወጣችን ጋር። አያችሁት እዚህ ጋር አብሮ በደንብ አድርጎ እየተንተከተከ ነው ያለው። ስለዚህ ነጭ ሽንኩርት ምስር ወጥ በእንደዚህ አይነት መልኩ ልንሰራ እንችላለን። እንዲህ ባለ ፈጣን በሆነ መንገድ ማለት ነው። ምስራችን ካገነፈልነው ወይንም ለብቻው ቀቅለን ካሰናዳ ነው ለጨጓራ ህመም ብዙም አያጋልጠንም። ስለዚህ ጥሩ የሆነ ምስር ወጥ ለስለስ ያለ ምስር ወጥ ይሆናል ማለት ነው። ብዙ ጊዜ በደንብ መታጠብ አለበት ምስር ወጥ። እናቶቻችን ብዙ ጊዜ 7 ጊዜ እዚህ ጋር ጫው እየጨመርና 7 ጊዜ ይታጠብ ይባላል። በምን እንደሆነ አላቅም፣ የምታውቁ እስቲ ኮሜንት ላይ ጻፉልኝ። 7 ጊዜ በደንብ ይታጠብና እንትኑ ይውጣ ይባላልና እሱን ነገር እስቲ የምታውቁ ሰዎች ኮሜንት ላይ ጻፉልኝ። ስለዚህ እንዲህ ባለ መልኩ ምስር ወጣችን ደርሶልናል። አያችሁት? የተንተከተከ ነው በደንብ ከነጭ ሽንኩርቱ ጋር ተዋህዶልና ቆንጆ ሆኖልናል። እዚህ ጋር እያቀረብን ለግብአት። ስለዚህ እንዲህ ባለ መልኩ ቀስ እያደረኩ እያወጣሁኝ ነው። ስለዚህ ሌላ አይነት ምግቦችን ለማየት የምትፈልጉ ሰዎች ፕሊዝ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሰብስክራይብ እያረጋችሁ ያላረጋችሁ የምታዩ ሰዎች አሉ፣ ባካችሁ አበረታቱን። ባይ